መላእክትም በሙሉ ሰገዱ ኢብሊስ ሲቀር እርሱም ኮራ السماء مراقيا أين الذين بهديهم وضيائهم ዋልኝ እንደዚህ አሞራ እንኳ መሆንና የወንድሜን አስከሬን መቅበር ተሳነኝነ አለና ከተጸጻቾችም ሆነ كانوا مشاعل للأنام هواديا وتحدث التاريخ عن آدم ሆይ አንተም ሚስትህም በጀነት ውስጥ ተቀመጡ ከፈለጋችሁበት ቦታ ብሉ ይህችን ዛፍ ግን አትቅረቧት فمن الذين علومهم قد نورت أفق الحياة وكان أظلم ساجيا فمن الذين علومهم قد نورت أفق الحياة بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على سيدنا محمد النبي الكريم وعلى آله وصحبه أجمعين كذه قطيه السلام عليكم ورحمة الله وبركاته مالتن ودالو كنبيات تاريخ أقبابل እናድርግ ላችሁ ሰላም በእነርሱ ላይ ይስፈን አሁን ታሪካቸውንና አስተምህሮቱን እንመለከታለን አሸናፊውና የላቀው አላህ በተከበረው መጽሐፉ እንዲህ ይላል ከተረገመው ሸይጣን አዋቂና ሰሚ በሆነው አላህ በመጠበቅ አነበዋለሁ ቢስሚላሂር ረህማኒር ረሂም ከርሱ በፊት በርግጥ ከዘነጉ ሰዎች የሆንክ ሲሆን እኛ ይህንን ቁርአን ወዳንተ በማስተላለፍ መልካም ትረካን ባንተ ላይ እንተርካለን ሱረቱ ዩሱፍ አላህ ሱብሓነሁ ወተዓላ እንዲህ ይላል እኛ ታሪካቸውን ባንተ ላይ በእውነት እንተርካለን እንዲህም ይላል ያስተነትኑም ዘንድ ታሪክን ተርክላቸው እነዚህ አንቀጾች ታሪክ ምን ያህል አንገብጋቢ እንደሆነ ይጠቁማሉ ቁርአናዊ መለኮታዊ እና መሰረታዊ መንገድ መሆናቸውን ይናገራሉ አላህ ሱብሓነሁ ወተዓላ መልእክተኛውን ሰለላሁ ዐለይሂ ወሰለም እና ከርሳቸው በኋላ ያሉትን አማኞች ሊያረጋጋበትና በእነኚህ ታሪኮች እንዲያስተነትኑ እንዲያጤኑ እና ይገነዘቡ ዘንድ አወረደው አላህ በተከበረው መጽሐፉ ስለ ነብያት ብዙ ታሪኮችን አውስቶልናል የከፊላቸው ታሪክ በጥልቅ የተተነተነ ሲሆን የከፊላቸው ደግሞ በአጭር የቀረበ ነው ከነርሱ መሐከል ለኛ የተጠቀሱት መልእክተኞች ቁጥር 25 ነው ታሪካቸው በተከበሩ አንቀጾች ውስጥ ተጠቅሷል ከዚህ መሐከል የሚከተለው የአላህ ቃል ይገኝበታል ይህችም ማስረጃችን ስትሆን ለኢብራሂም በህዝቦቹ ላይ አስረጅ ትሆን ዘንድ ሰጠነው የምንሻውን ሰው ደረጃዎችን ከፍ እናደርጋለን ጌታ ጥበበኛ አዋቂ ነውና ለርሱም ኢስሐቅን የልጅ ልጁን ያዕቆብንም ሰጠነው ሁሉንም መራን ኖህንም ከዚህ በፊት መራነው ከዘሮቹም ዳውድን ሱለይማንን አዩብን ዩሱፍን ሙሳን ሃሩንንም መራን እንደዚሁም በጎ ሰሪዎችን እንመነዳለን ዘከርያን ያህያን ዒሳን ኢልያስንም መራን ሁሉም ከመልካሞቹ ናቸው ኢስማኤልን አልየሳዕን ዩኑስን ሉጥንንም መራን ሁሉንም በዓለማት ላይ አበለጥናቸው አላህ ሱብሓነሁ ወተዓላ በቁርአን በጥልቀት የተገለጸውንና የተብራራውን የነብያት ታሪክ ምክንያቱን ሲገልጽ ከመልእክተኞች ታሪክ ልብህን የምናጸናበትን ትረካ ሁሉ ባንተ ላይ እንተርካለን ይላል በዚህችም ውስጥ ለአማኞች እውነት ምክርና ተግሳጽም ወዳንተ መጥቷል ይላል አላህ የነብዩ ሰለላሁ ዐለይሂ ወሰለም ልብ ለማጽናት
ሰዎች የተለያዩበትን እውነታ ለማብራራት እኛና ሰዎች የወረሱትን ብዙውን የታሪክ ክፍተትና ስህተትን ለማረም ለማብራራት ለማስተካከል እንዲሁም እውነትን ለመግለጽ ሲል ቁርአንን አውርዶታል። የቁርአን መወረድ ከዚህም በተጨማሪ ለአማኞች ምክርና አስተምህሮ ይሆን ዘንድ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ تلك الرسل فضلنا بعضهم على بعض እነዚህን መልእክተኞች ከፊላቸውን በከፊሉ ላይ አበለጥን። ሁሉም ተመሳሳይ ደረጃ የላቸውም፣ በደረጃ ይበላለጣሉ። ከነርሱ መካከል አላህን በቀጥታ ያነጋገረ አለ፣ ከፊሉን በደረጃዎች አስበለጠ። ለመርየም ልጅ ለዒሳ የተብራሩ አንቀጾችን ሰጠነው፣ በመንፈስ ቅዱስም አገዝነው። አላህ በሻ ኖሮ እነኛ ከነርሱ በኋላ የመጡ ትውልዶች ማብራሪያ ከመጣላቸው በኋላ ባልተጋደሉ ነበር። ግን በአቋም ተለያዩ። ከነርሱም መካከል ያመነ አለ፣ ከነርሱም መካከል የካደ አለ። አላህ በሻ ኖሮ ባልተጋደሉ ነበር። ነገር ግን አላህ የሻውን ያደርጋል። ካንተ በፊት በእርግጥ መልእክተኞችን ልከናል። ከነርሱ መካከል ባንተ ላይ ታሪኩን የተረክነው አለ፣ ከነርሱም መካከል ባንተ ላይ ያልተረክነው አለ። እነዚህ በአላህ Subhanahu Wa Ta'ala መጽሐፍ ውስጥ የመጡት አንቀጾች አእምሮ ላለውና ለሚያስተነትን ሰው መመከሪያና መገሰጫ ናቸው። አላህ Subhanahu Wa Ta'ala እንዲህ ይላል፣ لقد كان في قصصهم عبرة لأولي الألباب በታሪካቸው ውስጥ ለአእምሮ ባልተቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጠፍ ወሬ አይደለም፣ ግን ያን በስተፊቱ ያለውን አረጋጋጭ ለነገርም ሁሉ ገላጭ ለሚያምኑ ህዝቦችም መሪና ችሮታ ነው። ነብያት የአላህ ሰላምታ ይስፈንባቸውና የመመሪያ መብራቶች አርአያና ተምሳሌቶች ናቸው። እነዚያ አላህ የመራቸው ናቸው። መንገዳቸውንም ተከተል። ይህ በዚህ መንገድ ሂድ፣ ይህንን መንገድ ተከተል ማለት ነው። አላህ እነሱን በቅደም ተከተል ነው የላካቸው። ከፍጥረት መጀመሪያ ጀምሮ መልእክተኞችና ነብያት ተከታትለው መጥተዋል። ከነብዩ ሰለላሁ ዐለይሂ ወሰለም በወረደ ሐዲስ የመልእክተኞች ቁጥር ከ300 ይበልጣል። የነብያት ቁጥር ደግሞ ከ124000 የበለጠ ነው። በእስራኤል ልጆች ውስጥ አንድ ነብይ ሲሞት በቦታው ሌላ ነብይ ይተካ ነበር። ከነብያት ርቀው አያውቁም። አንዳንድ ጊዜ ደግሞ በአንድ ዘመን በተመሳሳይ ቦታ 3 ወይም 4 ነብያት ይላኩ ነበር። አላህ Subhanahu Wa Ta'ala እነርሱን የላካቸው የሰው ልጆችን ለማዳን ነው። የሰው ልጆች መንገድን ለቀው በጠመሙ ጊዜ ነብያትና መልእክተኞች ሰዎቹን ሊያድኑና አካሄዳቸውን ሊያስተካክሉ ብቅ ይላሉ። ሰዎችን ወደ አላህ በመጥራት ላይ ሳሉ እነዚህ ነብያት ስቃይን ተሸክመዋል፣ ለፍተዋል፣ ታግሰዋል። ይህ ሁሉ አላህ Subhanahu Wa Ta'ala እንዳዘዛቸው መልእክቱን ከቦታው ለማድረስ ሲሉ ነበር። የነሱ መኖር ቅሮት የሌለውና ለሰው ልጆች አስፈላጊ ነው። አላህ Subhanahu Wa Ta'ala ሰዎችን ያለ መካሪና ገሳጭ አይተዋቸውም። ይህ የሆነበት በፍርዱ ዕለት ማንም በርሱ በአላህ ላይ የማምለጫ አስረጅን እንዳያቀርብ ነው። እኛ ገር የዘነጋን ነበር እንዳይሉ ነው። በዚያን ጊዜ ማንም ሰው ማምለጫ አስረጅን አያቀርብም። ለእያንዳንዱ ህዝብ አስጠንቃቂ መጥቷል። አስጠንቃቂ ያለፈባቸው ቢሆኑ እንጂ ምንም ህዝብ የለም ይላል ሱረቱ ፋጢር። ህዝቦች ሁሉ አስጠንቃቂ መጥቷቸዋል። ይህ በፍርዱ ዕለት በአላህ ላይ አስረጅን እንዳያቀርቡ ነው። እነኚህ ታሪኮች
ከሌላ የሚለዩት በገቢር የተከሰቱ በመሆናቸው ምናባዊና የብዥታ ውጤቶች ባለመሆናቸው ነው። እነሆ እርሷ በምድር ላይ የተከሰተች ታሪክ ነች። ሰዎች በተለያዩ የህይወት ዘመናቸው በውስጧ ያለፉባት ክስተት ነች። የምክር ባልተቤት በመሆናቸው ይለያሉ። ለቀልድና ለፌዝ የመጡ ታሪኮች አይደሉም። ትርጉም አዘል በሆኑ ክስተቶችና ምክሮች የተሞሉ ታሪኮች ናቸው። ይህ እነርሱን የተካናቸው እኛ በእነርሱ መንገድ እንድንሄድ በእነርሱ እንድንመራ ከኛ በፊት የነበሩ የነብያቱ ህዝቦች ከወደቁበት ስህተት እንድንጠበቅ ዘንድ ነው። እነዚህ ገድለ ነቢያት ስናስተነትናቸው የታሪክ መሽከርከሪያ ሆነው እናገኛቸዋለን። የሰዎች ታሪክ መሽከርከሪያው በነብያት ዙሪያ ነው። በእርግጥ የህዝቦችን መኖሪያ መንገድ በመወሰን ረገድ ነገስታትና የጦር መሪዎች ታላቅ ሚና ነበራቸው። ነገር ግን መልእክተኞችና ነቢያት የሰው ልጆችን የአኗኗር ዘይቤ በመወሰንና ታሪክን በመስራት ደረጃ የተውት ፋና በእጅጉ በላጭና ግዙፍ ነበር። የነብያትን ገድል የማታውቁ ከሆነ ታሪክን መረዳት አትችሉም። እነሆ እስከ ዛሬ ድረስ በዚህች ዓለም ውስጥ የሚካሄደው ትግል በእውነትና በእብለት መሃል ያለ ትግል ነው። በነብያት ተከታይና በነብያት ጠላት መካከል ያለ ትግል ነው። እንደዚሁም የነብያትን ገድል ካልተረዳችሁ ቁርአንንም መገንዘብ አትችሉም እላለሁ። ስለ ነብያት የሚናገሩ ስንትና ስንት አንቀጾች አሉ። ከበስተጀርባቸው ያለውን ታሪክ ካላወቃችሁ ብዙ ትርጉማቸው ይደበቅባችኋል። በቁርአን አደም አለይሂ ሰላም ስንት ጊዜ ተጠቀሰ? ኑህስ ስንት ጊዜ ተጠቀሰ? የእስራኤል ልጆች ታሪክ ስንት ጊዜ ተወሳ? የፈርዖንና የሙሳ ታሪክ ብቻ አንቀጽ አይሆን ከሰባ ቦታዎች በላይ ተጠቅሷል። በእያንዳንዱ ቦታ በአንቀጾች ነው የተገለጸው። አንዳንዴም በአስርት የሚቆጠሩ አንቀጾች ይጠቀሳሉ። ስንት ምዕራፎች በነብያት ስሞች ተሰይመዋል። የነብያቶችን ገድል ያላወቀ ሰው ከቁርአን ታላቅ ድርሻ አምልጦታል ማለት ነው። እኛም እንዲሁ ሰዎችን ወደ አላህ የምንጠራበትን መንገድ ለማወቅ ስንል የነብያትን ታሪክ እንመለከታለን። ወደ አላህ ተጣሪዎች መሆንን እንፈልጋለን። በመልካም ማዘዝንና ከመጥፎ መከልከልን እንፈልጋለን። በቀጥተኛው መንገድ ላይ መራመድ እንድንችል የግድ የምንመራበትና መንገዱን የምንከተለው አርአያ ተምሳሌትና መሪ ያስፈልገናል። ከአርአያዎች ሁሉ በላጩ ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። لقد كان لكم في رسول الله أسوة حسنة بالله ملكتኛ በኩል መልካም መከተል አርአያ ሆነላችሁ ይላል አላህ ሱረቱል አሕዛብ። ከዚህ በመቀጠል ታላቅና አይነተኛ ተምሳሌት የሚሆኑት ከርሳቸው ባሻገር ያሉት መልእክተኞች ናቸው። አሁን በተከበሩት የነብዩ ባልደረቦችና ደጋግባሮች ውስጥ ተምሳሌት አለን። ነገር ግን ደረጃቸው ከመልእክተኞችና ከነብያት ቀጥሎ ነው። ለዚህም በሰሂህ ሐዲስ በአላህ ይሁንብኝ ከነብያት ቀጥሎ ከአቡበክር የተሻለ ሰው ምድርን አልረገጣትም የሚለውን የነብዩን ቃል እናገኛለን። የአላህ ውዴታ በእርሳቸው ላይ ይስፈን። የተከበሩት ሰሃቦች ደረጃ ምን የላቀች ብትሆን እንኳ የነብያትን ደረጃ አትደርስም። እነሆ እነርሱ ከነብያት በኋላ ናቸው። የነብያት ታሪክ በቁርአንና በተከበረው ነብያዊ ታሪክ ሲራ መጥቷል። እንዲሁም በታሪክ መጽሐፍት ተጠቅሷል። ከነዚህ በነብያት ታሪክ ዙሪያ ከተጻፉት መጽሐፍት ታላቁን ድርሻ የሚይዘው ኢብኑ ከሲር የጻፉት ቀሰሱል አንቢያ በሚል የተሰየመ መጽሐፍ ነው። ልክ እንዲሁ በሌሎች የታሪክ መጽሐፍትም እንደ ጠበሪ፣ ኢብኑ አሲር፣ ኢብኑ ከሲር በጻፉትም አልቢዳያ ወኒሃያ ከዚህ ውጭ ባሉትም
የቀደምትና የቅርብ መጽሐፍ ተገልጿል። በዚህች የታሪክ ሰንሰለት ውስጥ ዋቢ ያደረኳቸው መጽሐፍት እነኚህ ናቸው። ግን የዓሊሞችን መጽሐፍት በማነብበት ወቅት እና ከሌላ ሰው ሲዘግቡ ያን ጊዜ ተጨማሪ ምርመራ አደርጋለሁ። እስራኤላዊ ዘገባዎችን አልዘግብም። ضعيف ከሆኑ ሐዲሶችም አልዘግብም። በሰሒህ ሐዲሶችና በቁርአን ውስጥ ለወረዱት አንቀጾች የሙፈሲሮች ሁሉ ታላቅ ሙፈሲር በሆኑት ሙፈሲር እደገፋለሁ። በተለይ በኢብኑ አባስ ላይ እደገፋለሁ ረዲየላሁ ዐንሁማ። እንዲሁም በኢብኑ ከሲር እና በኢብኑ ጀሪር ተፍሲር እታገዛለሁ። በዚህች ተከታታይ ዝግጅት ዋቢ ያደረኳቸው መጽሐፍት እነኚህ ናቸው። ታሪካቸውን ባንተ ላይ እንተርካለን። በዚሁ መልክ ካለፉ ዜናዎች ባንተ ላይ እንተርካለን። ከኛ ዘንድ ትውስታን በርግጥ ሰተንሃል ይላል አላህ ሱብሓነሁ ወተዓላ። የታሪኩን መጀመሪያ ከዚህ እንጀምር። ከነቢያት ከምድርና ከሰማያት በፊት ካለው እንጀምር። ከፍጥረት ጅማሬ እንነሳ። አላህ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ ነው። እርሱም በማናቸውም ነገር ላይ ኃላፊ ነው። ሰማያትንና ምድርን በ6 ቀናት የፈጠረው እርሱ ነው። ከዚያንም ከአርሽ በላይ ከፍ አለ። በምድር ውስጥ የሚገባውንና ከርሷ የሚወጣውን ከሰማይ የሚወርደውን እና ወደ እርሷ የሚያርገውን ያውቃል። የትም ቦታ ብትሆኑ እርሱ ከናንተ ጋር ነው። አላህ በምትሰሩት ነገር ተመልካች ነው። ሱረቱ ሐዲድ። ሰማያትንና ምድርን በ6 ቀናት የፈጠረው እርሱ ነው። ዙፋኑም በውሃ ላይ ነበር። ሱረቱ ሁድ። ጥራት የተገባው ነው። ኢማሙ አሕመድ ረሒመሁላህ ከአቢ ሩዘይን ረቂቅ ኢብኑ ዓሚር አልዑቀይልይ ረዲየላሁ ዐንሁ እንዲህ ማለቱን ዘግበዋል። የአላህ መልእክተኛ ሆይ ጌታችን ሰማያትንና ምድርን ከመፍጠሩ በፊት የት ነበር? የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ አሉ። በመጀመሪያ ዓለም ክፍት ቦታ ነበር፣ ጨለማ እና ህዋ፣ ከበላዩ ህዋ ከበታቹም ህዋ ነበር። በአረቦች አባባል ህዋ ማለት ምንም የሌለበት ክፍት ቦታ ማለት ነው። ከዚያንም ዙፋኑን አርሹን በውሃ ላይ ፈጠረው። ይህች የፍጥረት መጀመሪያ ነች። እንዲሁ ኢማሙ አሕመድ፣ አቡ ዳውድ፣ ትርሚዚ እና ሌሎችም በሚዘግቡት ሌላ ሐዲስ ዑባደ ብኑ ሷሚት ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላሉ። አላህ መጀመሪያ የፈጠረው ብዕርን ነው። ከዚያንም ጻፍ አለው። በዚያችም ሰዓት ውስጥ እስከ ፍርዱ ዕለት የሚሆነው ነገር ሁሉ ተጻፈ። ይህን የአላህን ሱብሓነሁ ወተዓላ ዕውቀት ቀለሙ አላህ እንዳዘዘው በተጠበቀው ሰሌዳ ለውሐል መሕፉዝ ውስጥ ጻፈው። ኢማሙ ሙስሊም በዘገቡት ሐዲስ ይህ ጉዳይ የብዙሃኑ የፊቅህ ሊቃውንት አስተያየት ሲሆን ከነገሮች መጀመሪያ ስለተፈጠረው ነገር ይናገራል። አብዱላህ ኢብኑ ዓምር ኢብኑ አልዓስ ረዲየላሁ ዐንሁ የአላህን መልእክተኛ እንዲህ ሲሉ ሰምቻቸዋለሁ ሲሉ ይናገራሉ። አላህ ሰማያትንና ምድርን ከመፍጠሩ ከ50,000 ዓመታት በፊት የፍጡራንን የአፈጣጠር ውሳኔ ጻፈ። ዙፋኑም ከውሃ በላይ ነው። ይህ ማለት አርሽ መጀመሪያ ከውሃ በላይ ተፈጥሮ ከዚያን በኋላ ብዕር ተፈጠረ ማለት ነው። የፍጡርን ውሳኔ ጻፈና በኋላ ሰማያትና ምድር ተፈጠሩ። አላህ መጀመሪያ የፈጠረው ሲባል ከዚህ ዓለም ይዘት የመጀመሪያው ፍጡር ማለት ነው። ይህም ኢማሙ አልቡኻሪ ከዕምራን ኢብኑ ሁሰይን በዘገቡት ሐዲስ ውስጥ መጥቷል። የየመን ሰዎች ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡ።
የየመን ልኡካን ከየመን መጡና ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሏቸው ስለ እምነታችን ዕውቀትን ለማግኘትና ከፍጥረት የመጀመሪያው ምን እንደሆነ ልንጠይቆት ነው የመጣ ነው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም አላህ ነበር ላኢላሃ ኢላላህ ከርሱ በፊት ምንም አልነበረም በሰሌዳውም ሁሉ ነገር ጻፈ ሰማያትና ምድርን ፈጠረ አሉ ስለዚህ የፍጥረቱ መጀመሪያ አርሽ ሲሆን ቀጥሎ ብዕር ተፈጠረ ሁሉን ነገር ጻፈ እንደ ሊቃውንት አባባል ብዕሩም በተጠቀሰው ሰሌዳ ላይ ጻፈ ከዚያን በኋላ የፍጡራን መፈጠር ተከተለ የሰማያትና የምድር ፍጥረትም እንደዚሁ ከዚያ በኋላ ነበር የነዚህን ነገሮች ቅደም ተከተል በተመለከተ ብዙ የሊቃውንት አስተያየቶች ተዘግበዋል በዚህ ጉዳይ ያለውን የፍጡራን ቅደም ተከተል የብዙሃኑን ሊቃውንት ቃል ጠቅሰናል በሰማያትና በምድር ያሉ ፍጡራንን የፍጥረት ቅደም ተከተል በተመለከተ ሷሂህ የሆነ ሐዲስ ተዘግቧል ኢማሙ አህመድና እንዲሁም ኢማሙ ሙስሊም በሷሂሃቸው ዘግበውታል አቡ ሁረይራ ረዲየላሁ ዐንሁ እንዲህ ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጄን ያዙኝ እንዲህም አሉኝ አላህ አፈርን በቅዳሜ ዕለት ፈጠረ ተራሮችን በእሁድ ዕለት ፈጠረ ዛፎችን ሰኞ ዕለት ፈጠረ የሚጠላ ነገርን ማለት አስቸጋሪ እና ፈተና የሆነ ነገር ማክሰኞ ዕለት ፈጠረ ብርሃንን ረቡዕ ዕለት ፈጠረ ተንቀሳቃሽ እንስሳትን ሐሙስ ዕለት ፈጠረ አደምን ደግሞ ከአስር በኋላ በጁምዓ ዕለት ፈጠረው ይህ በእድገትና በሌሎችም ሂደቶች ግልጽ የሆነ ጉዳይ ነው እንዴት ግኝት እንዴት እንደሚጠናቀቅ ይታወቃል የፍጡራኑ መጨረሻ አደም ነበር የሰው ልጆች አባት በጁምዓ በመጨረሻው ሰዓት በአስርና በሌሊት መሃል ባለው ሰዓት የተፈጠረው የፍጡራኑ መጨረሻ አደም ነው አደም ከፍጡራኑ መጨረሻ ለመፈጠሩ ግልጽ ማስረጃ አለ የዚህን ዝርዝር ጉዳይ አስመልክተው ቅደም ተከተሉን የሚያብራሩ ሐዲሶች ወርደዋል አላህ ሱብሓነሁ ወተዓላ አደምን ከመፍጠሩ በፊት መላእክትን ፈጠረ تكاد السماوات يتفطرن من فوقهن والملائكة يسبحون بحمد ربهم ويستغفرون لمن في الأرض ألا إن الله هو الغفور الرحيم سورة شورى سمايات كبلاياتشو لكددو يكربالو ملائكتم جيتاتشون يامسجنو ياودسالو بمدرم لالو فطور مهرة يلمنالو نقو الله رسو مهاريو عزانيو بصحيح حديث انديه يميلو يا الله ملائكتنيا صلى الله عليه وسلم قال وردوال ملائكت يتفتروت كبرهان نو غانين يتفترو كأسات نو آدم دقمو لنانتا كتتقسلاچو نگر تفترا ملائكت كتفترو بحالا يتكتلو የጅኖች መፈጠር ነው በዚህም ብዙ የቁርአን አንቀጾችና ሐዲሶች መተዋል አላህ Subhanahu Wa Ta'ala እንዲህ ይላል ጃንንም ከእሳት ከሆነ ነበልባል ማርጅ ፈጠረው ማርጅ የእሳት ምላስ ማለት ነው የነበልባሉ ጫፍ ከእሳት መሰረት ከነበልባሉ ምላስ ነው ጃን የተፈጠረው አላህ የኢብሊስን ንግግር ሲገልጽልን ከእሳት ፈጠርከኝ የሚለውን ይጠቅሳል አላህ Subhanahu Wa Ta'ala እንዲህ ይላል ጃንንም ከዚህ በፊት ፈጠር ነው አፈጣጠሩ ከርሱ ከአደም በፊት መሆኑን ይጠቁማል ጃንንም ከሰው በፊት ከእሳት ነበልባል ፈጠር ነው ሱረቱ ሂጅር ይህ የጋኔን የፍጥረት መጀመሪያው ነው ኢብሊስ ለዓነቱላሂ ዐለይህ ከጋኔን መሐከል ነው
ይህ የተባለበት በዚህ ጉዳይ ማንም እንዳይጠራጠርና እንዳይሳሳት ነው። ይህም በቁርአን አንቀጽ ተጠቅሷል። ኢብሊስ ሲቀር ሌሎች ሰገዱ፣ እርሱ ከጋኔን ነበር፣ በርግጥ ከመላእክት አይደለም። ሐሰኑል በስሪ ረሂመሁላህ ኢብሊስ ዲያብሎስ ለአይን ጥቅሻ ያህል እንኳ ከመላእክት አልነበረም ሲሉ ተናግረዋል። አዎ በፍጹም ከመላእክት አልነበረም። እርሱ ከጋኔን ጭፍራ መካከል ነው። እርሱ ራሱ ከእሳት ፈጠርከኝ ይላል። መላእክት ግን ከብርሃን ናቸው። ዲያብሎስ ከጋኔን ለመሆኑ ብዙ ማስረጃዎች መጥተዋል። በፍጹም ከመላእክት አልነበረም። ኢብኑ ዑመርና ኢብኑ አባስ ረዲየላሁ ዐንሁም እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጂኖች ከአደም ከ2000 ዓመታት በፊት ነበሩ። ከአደም በፊት በ2000 ዓመት በዚህችና በምናውቃት ምድር ውስጥ ይኖሩ ነበር። በውስጧም አመፅን ፈጸሙ፣ ታላቅ ጥፋትን አጠፉ። እርስ በርሳቸው ክፉኛ ተገዳደሉ፣ ደምን አፈሰሱ። ጅኖች ከአደም ከ2000 ዓመታት በፊት በምድር ላይ ነበሩ፣ ደምን አፈሰሱ። አላህም ወደ እነርሱ ከሰማያት የመላእክት ሰራዊትን ላከባቸው። ጥፋት በምድር ላይ ሲሰፋ ምድርንም በጥፋት ሲሞሏት አላህ ሱብሓነሁ ወተዓላ ከሰማይ የመላእክት ሰራዊቶችን አወረደባቸውና መላእክቱ ተዋጓቸው። ታላቅ ጦርነት ተካሄደ። ይህ በምድር ላይ የተከሰተው ከአደም መፈጠር በፊት ነበረ። ጦርነቱ በመላእክትና በጅኖች መካከል ተካሄደ። አላህ ከመላእክት የሆኑ ሰራዊቶችን ላከባቸውና ወደ ባህር ደሴቶች አባረሯቸው። ከአህጉራት አስወጥተው በየውቅያኖሶች ውስጥ ወደሚገኙት ደሴቶች አባረራቸው። ይህ እስከ ዛሬ ድረስ የጅኖች መኖሪያ ነው። የጅኖች ዋናው ማዕከል እዛ ቦታ ላይ ነው። አላህ የረገመው ኢብሊስ ለርሱ ዙፋን እንዳለው የሚጠቁሙ ሐዲሶች መጥተዋል። እርሱ የጋኔኖች ንጉስና አለቃ ነው። ዙፋኑ በምድር ላይ በሆነ ቦታ በውሃ ላይ ነው። ይህ ክስተት ከአደም አለይሂ ሰላም በፊት ነበረ። ታሪካችንን የነብያትና የመልእክተኞች መጀመሪያ ከሆነው ከአደም አለይሂ ሰላም እንጀምራለን። አላህ ሱብሓነሁ ወተዓላ እንደዚህ ይላል፣ ጋኔንን እና ሰውን እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም። አዛሪያት አላህ ለምን ፈጠረን? አባታችንን አደምን አለይሂ ሰላም ለምን ፈጠረው? እኛንስ ለምን ፈጠረን? እንድናመልከው ነው። እርሱ አሸናፊውና የላቀው ጌታ ከእኛ አምልኮት የተብቃቃ ነው። እኛ ወደ እርሱ ከጃዮች ስንሆን አላህ የተብቃቃና የተመሰገነ ነው። ከኛ የሚፈልገው ነገር የለውም። አላህ ከእንከን የጠሩና የተዋቡ ስሞች እና የላቁ ባህሪያት አሉት። አላህ የስሞቹ ማንነት፣ የእዝነቱ እውነታ፣ የችሎታው መገለጫ፣ የጥበቡ ፋና፣ የአሸናፊነቱ እውነታ እንዲገለጽ ይፈልጋል። ለዚህም እዝነቱን ለማረጋገጥ ፍጡራንን ፈጠረ። ዕውቀቱን፣ ጥበቡን፣ ኃያልነቱን፣ ችሎታውን ይፋ ለማድረግ ፍጥረትን ፈጠረ። ይህን ለመግለጽ ሲል ፍጥረትን አስገኘ። እርሱ ከፍጡራን የተብቃቃ ነው። የአደምን ፍጥረት በተመለከተ ያለው ታሪክ ከአደም መገኘት በፊት ይጀምራል። ታላቅ ከሆነው መለኮታዊ የቃል ምልልስ ይጀምራል። በአላህና በመላእክት መካከል ከተካሄደው ቃለ ምልልስ ይጀምራል። ጌታህም ለመላእክት እኔ በምድር ላይ ኸሊፋን ምትክን አድራጊ ነኝ ባለ ጊዜ አስታውስ። ኸሊፋ ከበስተጀርባው ሌሎችን የሚተካ ምትክ፣ ከትውልድ በኋላ ትውልድ የሚከተለው ኸሊፋ። ለምሳሌ አቡበክር የመልእክተኛው ኸሊፋ ናቸው ማለት ከሞታቸው በኋላ እርሳቸውን ተክተው ሰርተዋል ማለትን ያስጨብጣል። አላህ በምድር ላይ
የእርሱን ፈቃድ የሚያስፈጽም ምትክ ማድረግን ፈለገ። በምድር ላይ የሚሰፍርንና ምድርን የሚገዛ ትውልድ ማድረግን ፈለገ። ምድርን የፈጠረውና እናንተን በውስጧ ያሰፈራችሁ እርሱ ነው ይላል። አሰፈራችሁ ሲል ይህች ምድር እንድትገነባ የሚፈልግ መሆኑን ይጠቁማል። ጋኔኖች ምድርን ከመገንባት በእጅጉ ያነሱ ናቸው። ምድርን የሚያስገነባም አእምሮ የላቸውም። ሊቃውንት ጅኖችን በተመለከተ ሲናገሩ ከነርሱ መካከል እጅግ አስተዋዩ በ10 ዓመት ሕፃን አእምሮ ልክ ነው ይላሉ። ምድርን የሚያስገነባ ችሎታና አእምሮ የላቸውም። የሰውን ልጅ ግን አላህ ሱብሓነሁ ወተዓላ በተስተካከለና በአማረ አቋም ላይ ፈጠረው። አላህ መቅረጽን ቀርጾታል፣ ከስትንፋሱም ነፋበት። መላእክት ጠየቁ፣ በእርሷ ውስጥ ጥፋትን የሚፈጽምና ደም የሚያፈስን ፍጡር ታደርጋለህን? እኛ አንተን ከማመስገን ጋር እናጠራሃለን እንቀድስሃለንም። እርሱም እኔ እናንተ የማታውቁትን አውቃለሁ አላቸው። መላእክት አደምና ትውልዶቹ በምድር ላይ ጥፋትን እንደሚፈጽሙና ደም እንደሚያፈሱ እንዴት ሊገምቱ ቻሉ? ይህን ያሉት በመቃወም መልኩ አልነበረም። በፍጹም ከዚህ የጠሩ ናቸው። መላእክት አላህን አያምፁም። የተከበሩ የአላህ ባሮች ናቸው። አላህ ያዘዛቸውን አያምፁም፣ የታዘዙትንም ይፈጽማሉ። ይህን ያሉት መልስ በመፈለግ ጥያቄን በማቅረብ መልክ ነው። በምድር ላይ የጋኔኖችን ሥራ ካዩ በኋላ መጠየቃቸው ነው። አላህ ሱብሓነሁ ወተዓላ ጋኔኖችን ፈጥሮ ምርጫ ሰጣቸው፣ ግን ጥፋትን ፈጸሙ፣ በምድር ላይ አመፁ። አሁን ደግሞ በምድር ላይ አዲስ ፍጡር ሊፈጠር ነው። ምናልባትም ጋኔኖች እንዳጠፉት ያጠፋ ይሆናል ብለው በማሰብ ነው የጠየቁት። በውስጧ ጥፋትን የሚፈጽምና ደምን የሚያፈስ የሚለው ከዚህ በፊት ጅኖች እንደፈጸሙት ማለታቸው ነው። የአንቀጹ ትርጉም ይህ ነው። ጅኖች እንደፈጸሙት አይነት ወንጀል ግራ ገብቷቸውና አላህን ከማምለክ አንጻር እንዳያጓድሉ በመስጋት ነው። ከኛ ውጭ ሌላን ፍጡር የምትፈጥረው ምናልባት እኛ ያንተን አምልኮት በተገቢው ባለመፈጸማችን ይሆን ብለው ሊጠይቁ ፈለጉ። ስለዚህም በንግግራቸው ውስጥ እኛ አንተን ከማመስገን ጋር እናጠራሃለን እንቀድስሃለን፣ ይህ ከኛ ባሻገር ሌላን ፍጡር የምትፈጥርበት አንተን ማጥራትንና መቀደስን በማጓደላችን ነውን ማለታቸውን ይጠቁማል። እናም ጥያቄው ከሁለት አቅጣጫ ነበር። አንደኛው ጅኖች እንደፈጸሙት ጥፋትን በምድር ላይ የሚያከናውን ፍጡርን ትፈጥራለህን የሚል ሲሆን፣ ሁለተኛው ደግሞ ከኛ ባሻገር ፍጡርን የምትፈጥረው አንተን በአግባቡ ባለማምለካችን ነውን የሚለው ነው። የአንቀጾቹ ትርጉም ይህ ነው። አላህ እኔ እናንተ ማታውቁትን አውቃለሁ ሲል መልስ ሰጣቸው። በዚህን ጊዜ መላእክት እርስ በርሳቸው ተነጋገሩ። ጌታችን የፈለገውን ይፍጠር፣ ምን ቢፈጥር እኛ አላህ ዘንድ ከዚህ ፍጡር የበለጠ የተከበርንና የበለጠ አዋቂዎች እንሆናለን አሉ። ፍጡራንን፣ ሰማያትን፣ ምድርን፣ ተራራን፣ ሌሎች ፍጡሮችን፣ ንፋስን፣ ጋኔኖችን፣ እንስሳትን እነዚህን ሁሉ አይተው ከዚህም አላህን ሱብሓነሁ ወተዓላ በብቸኝነት ሳያቋርጡና ሳይሰለቹ የሚያወድሱት፣ የሚታዘዙትን የሚፈጽሙት፣ ከአላህ የሆነን ኃላፊነት የሚሸከሙት፣ በሰማይና በምድር ትእዛዙን የሚፈጽሙት እነርሱ እንደሆኑና አላህ ዘንድ የተከበሩ ፍጡራን እንደሆኑ ያውቃሉ። ከዚያንም አላህ እኛ ከርሱ የበለጠ የተከበርንና አዋቂዎች ብንሆን እንጂ የትኛውንም ፍጡር አይፈጥርም አሉ። እንደነሱ
እነርሱ አላህ ዘንድ ከፍጡራን ሁሉ የተከበሩና በእውቀት የላቁ ናቸው። አላህ ሱብሓነሁ ወተዓላ አደምን መፍጠር በፈለገ ጊዜ ከምድር የሆነ አፈር እንዲቀርብ አዘዘና ወደርሱም ከፍ ተደረገች። ኢማሙ አህመድ፣ ትርሚዚ፣ ኢብኑ ሒባን እና ሌሎችም በዘገቡት ሐዲስ አላህ ሱብሓነሁ ወተዓላ አደምን የፈጠረው ከምድር ከተለያየ ክፍሏ ከተቆነጠሩ የአፈር አይነቶች ነው። ሌሎች ሐዲሶች ደግሞ ይህች አፈር ወደ አላህ ከፍ እንደተደረገች ይዘግባሉ። መላእክት ከየቦታው ቆንጥረው ወደ አላህ ሱብሓነሁ ወተዓላ ከፍ አደረጓት። አላህ ሱብሓነሁ ወተዓላ አደምን የፈጠረው ከምድር ከየቦታው ከተቆነጠሩ የአፈር አይነቶች ነው። የአደም ልጆችም በምድር መልክና ልክ ወደ ምድር ብቅ አሉ። ከነርሱ መካከል ነጮች፣ ቀዮች፣ ጥቁሮች እና በዚህ መካከል የሆኑ ይገኛሉ። መጥፎ፣ ጥሩ፣ ቀላል፣ ሐዘን እንዲህ ያለው ይገኛል። ቀላል ሲባል አፈጣጠሩ ለስላሳ የሆነ ማለት ነው። ሐዘን ማለት ደግሞ አፈጣጠሩ ጠንካራና ደረቅ ከሆነ የአፈር አይነት የተገኘ ነው። የዚህም አማካይ የሆነ አለ። የሰዎች በቅርጽ በመልክና በባህሪ መለያየትም መሰረቱ የምድር መልክና ባህሪ መለያየቱ ነው። ይህ ፍጥረት በዚህ አፈር ተጀመረ። ከዚያንም ይህ አፈር ረጥቦ ጭቃ ተደረገ። ስለዚህም ከፊል አንቀጾች አደም ከአፈር መሆኑን ይገልጻሉ። ሌሎች ደግሞ ከጭቃ እንደሆነ ይናገራሉ። መጀመሪያ አፈር ነበረ፣ ቁንጥር አፈር። ቁንጥር አፈር ቀረበ፣ አፈሩ ረጠበና ጭቃ ተደረገ። ጌታህም ከመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ። ጭቃ፣ የረጠበ አፈር። ቀጥሎ ጭቃው እርጥበት ተጨምሮበት የሚጣበቅ ሆነ። ምን ጢን ላዚብ ይላል። ላዚብ ማለት የሚጣበቅ የሚያያዝ ማለት ነው። ቀጥሎ አላህ ሱብሓነሁ ወተዓላ በተከበሩ እጆቹ ቀረጸው። ይህም እንዲህ በሚለው አንቀጽ ተጠቅሷል። እኔ በእጆቼ ለፈጠርኩት ፍጡር የሚል። አላህ ሱብሓነሁ ወተዓላ የአደምን ፍጥረት ለመላእክቱ አሳልፎ አልሰጠም። እነሆ እርሱ ራሱ በእጁ ፈጠረውና ቀረጸው። በእጆቼ ሲል ይናገራል። በሐውልት መልኩ ቀረጸው፣ እንደ ሰው ሐውልት። ከዚያም ይህ የጭቃ ቅርጽ እስኪደርቅ ለተወሰነ ጊዜ ተተወ። ጥቁር እንደ ሸክላ ፈኻር የሚቅጨለጨል ሆነ። ፈኻር ማለት እንስራ ማሰሮ የሚሰራበት አፈር ነው። የአደም መሰረቱ አፈር ነው፣ የደረቀ ጭቃ። ቀጥሎ የሚጣበቅ ጭቃ ሆነ፣ ብሎም የተቀረጸ አካል። ከዚያም የሚቅጨለጨል ደረቅ ጭቃ እስኪሆን ተተወ። መልኩም ጠቆረ። ከመድረቁ ጋር መልኩ ጠቆረ፣ እንደ ሐመእ ሆነ። ሐመእ ማለት ጥቁር ጭቃ ማለት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የሰውን ልጅ ከሚቅጨለጨል ከሚሸት ጥቁር ጭቃ ፈጠር ነው። ሱረቱ ሒጅር። እናም በአንቀጾቹ መካከል መጣረስ የለም። በአንድ አንቀጽ አፈር ይላል፣ በሌላው ጭቃ፣ በሌላው ሸክላ፣ በሌላው የሚሸት ጭቃ ይላል። ሁሉም ትክክል ነው። ምክንያቱም የአደም አፈጣጠር በእነኚህ መንገዶች የተያያዘ በመሆኑ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በእርግጥ ፈጠርናችሁ ከዚያንም ቀረጽናችሁ። እንዲህም ይላል፣ የሰው ልጅ ከሚቅጨለጨልና ከሚሸት ጥቁር ጭቃ ፈጠርነው። ጃንን ደግሞ ከዚያ በፊት ከእሳት ነበልባል ፈጠርነው። ይህን የሚጠቁሙ ሌሎች አንቀጾችም አሉ። ኢብሊስ አንተ ጭቃ አድርገህ ለፈጠርከው እሰግዳለሁ እንዴ ብሏል። በሌላ አንቀጽ ደግሞ እንደ ሸክላ ከሚቅጨለጨል ጭቃ ይላል። ፈኻር ማለት እንስራ የሚሰራበት
የደረቀና የሚቅጨለጨል ጭቃ ነው። ይህ በጁማ ቀን በመጨረሻው ሰዓት ነበር። እነዚህ አላህ ያስገኛቸው ዕለቶች ናቸው። አቆጣጠራቸውም ከኛ አቆጣጠር የተለየ ነው። ይህ ሐውልት በተፈጠረ ጊዜ የነበረው ቅርጽ ቡኻሪና ኢማሙ አህመድ በዘገቡት ሐዲስ ተጠቅሷል። አላህ አደምን ሲፈጥረው ቁመቱ 60 ክንድ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አፈጣጠር ከዚያ ጊዜ ጀምሮ እያጠረ ነው የመጣው ይላሉ። ከዚያ ጊዜ ጀምሮ የሰው ልጆች ቁመት እያጠረ ነው የመጣው። ከአንድ ትውልድ በኋላ የሚመጣው ትውልድ ከፊተኛው በቁመት ያጠረ ይሆናል። የመጀመሪያውና በቁመት ረጅሙ ፍጡር አደም ነው አለይሂ ሰላም። እርዝመቱ 60 ክንድ ነበረ። የጀነት ሰዎች ሁላቸውም በአደም ቁመት ልክ ናቸው። ጀነት የሚገቡት በዚህ ቁመት ላይ ሆነው ነው። ኢማሙ አህመድ በብቸኝነት በዘገቡት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አደም ቁመቱ 60 ክንድ አግድመቱ ደግሞ 7 ክንድ ነው ብለው ገልጸውታል። 7 ክንድ ይህ ግዙፍ ፍጥረት ነው ማለትን ያስይዛል። ትልቅ ዘንካታ። ኢማሙ ሙስሊም በሰሒሐቸው ኢማሙ አህመድ በሙስነዳቸውና ሌሎችም በዘገቡት ሐዲስ ደግሞ አላህ ሱብሓነሁ ወተዓላ አደምን በፈጠረው ጊዜ ቀርጾት እስትንፋስ ሳይነፋበት እንደቆመ ለተወሰነ ጊዜ አቆይቶታል። በሐዲስ እንደወረደው አላህ ሱብሓነሁ ወተዓላ አደምን ከቀረጸው በኋላ ሊያቆየው የፈለገውን ጊዜ አቆየው። ዲያብሎስም በዙሪያው ይሽከረከር ጀመር። ይገርማል። ለምን ይሆን? ውስጡ ባዶ መሆኑን በተመለከተ ጊዜ አላህ ውስጡንም ጭምር ነውና የቀረጸው ውስጡ ባዶ መሆኑን ባየ ጊዜ ራሱን መቆጣጠር የማይችል ፍጡር መሆኑን አወቀ። በዚህ ውስጥ ጅኖች በውስጣቸው እንደ ሰው ክፍተት የሌላቸው ፍጡራን መሆናቸው ጥቆማ አለበት። ከውስጣቸው ክፍተት ያላቸው ሰዎች ናቸው። ራሱን መቆጣጠር የማይችል ኃይል የሌለው ፍጡር እንደሆነ አወቀ። ከውስጡ ክፍተት እንዳለ አወቀ። በሐዲሶች ተብራርቶ እንደመጣው አላህ በዚህ መልክ ከፈጠረው በኋላ ኢብሊስ ከርሱ ጋር ምን እንዳደረገ እናያለን። ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁ ኢማሙ ጠበሪ እንደዘገቡት ኢብኑ አባስ እንዲህ ይላሉ። አላህ ሱብሓነሁ ወተዓላ የአደምን የስሪት አፈር አዘዘና ወደ እርሱ ከፍ ተደረገች። ከዚያንም አላህ አደምን ከሚያጣብቅና ከሚሸት ጭቃ ፈጠረው። የሚሸት ጭቃ የሆነው ከአፈርነት በኋላ ነው። እርሱም አደምን በእጁ ፈጠረው። የተተወ አካል ሆኖ 40 ሌሊቶችን ቆየ። እስትንፋስ ሳይኖረው ኢብሊስ እየመጣ በእግሩ ይመታው ነበር። ይቅጨለጨል ነበር። ልክ እንስራ ብትመቱት እንደሚቅጨለጨለው ይቅጨለጨላል። የሸክላን ድምፅ አይነት ይሰጣል። እንደ ሸክላ ከሚቅጨለጨል ደረቅ ጭቃ የሚለው የአላህ ቃል ይህ ነው። መላእክት ወደ አደም እስትንፋስ ሳይነፋበት በፊት የተጋደመ ሆኖ ባጠገቡ ያልፉ ነበር። ባዩት ጊዜ ደነገጡ። ከሁሉም የበለጠ የደነገጠው ኢብሊስ ነበር። በአደም አጠገብ ይተላለፍ ነበርና ሲመታው አካሉ እንደ ሸክላ የሚቅጨለጨል ድምፅ ያወጣል። ለአንዳች ነገር ነው የተፈጠርከው እያለ በአፉ ገብቶ በኋላው ይወጣ ነበር። በውስጥ ገብቶ እየወጣ ለመላእክት ከዚህ ፍጡር አትደንግጡ፣ በእርሱ ላይ ከተሾምኩ አጠፋዋለሁ፣ እርሱ በእኔ ላይ ቢሾም ደግሞ አምፀዋለሁ፣ አልታዘዘውም ይል ነበር። ለምን እንደተፈጠረ እየተገረመ ገና ከመጀመሪያ በአደም ላይ ጠላትነቱን አንጸባረቀ። ከዚያን አላህ Subhanahu Wa Ta'ala በአደም ውስጥ እስትንፋስን ነፋ። ይህ በተከበሩት አንቀጾች ተጠቅሷል።
ባስተካከልኩትና በውስጡም ከመንፈሴ በነፋውበት ጊዜ ለርሱ ሰጋጆች ስትሆኑ ውደቁ ይላል። አላህ ሱብሓነሁ ወተዓላ ከፈጠራቸው እስትንፋሶች መካከል አንዷን በአደም ውስጥ ነፋ። በሌላ አንቀጽ ደግሞ እንዲህ ይላል፣ እነሆ የኢየሱስ ምሳሌ እንደ አደም ነው። አደምን ከአፈር ከፈጠረው በኋላ ሁን አለው፣ ሆኖም ተገኘ። ከአፈር በእጁ ከፈጠረው በኋላ ከእስትንፋሱ ነፋበት። በአደም ውስጥ አለይሂ ሰላም እንዴት እስትንፋስ እንደተነፋ ዝርዝሩ በሐዲስ ተጠቅሷል። እስትንፋስ በተነፋበት ጊዜና እስትንፋሱ ወደ ራሱ ሲገባ አስነጠሰው። መላእክትም አልሐምዱሊላህ በል አሉትና አልሐምዱሊላህ አለ። አላህም ጌታህ አዝኖልሃል አለው። እስትንፋስ ተነፍቶበት ሳያበቃ እዝነት ወረደበት። እስትንፋስ በዓይኖቹ ተዘርቶ የጀነትን ፍራፍሬ በተመለከተ ጊዜ ያስተውል ጀመር። እስትንፋሱም ወደ ሆዱ ሲደርስ ፍሬዎቹን ለመብላት ከጀለ። እስትንፋሱ ከእግሩ ከመድረሱ በፊት ምግብን ፈለገ። እግሮቹ ገና እስትንፋስ ሳይነፋባቸው ወደ ፍሬዎቹ ተንጠራራ። የሰው ልጅ ከችኩልነት ተፈጠረ የሚለው የአላህ ቃል ይህን ይጠቁማል። የሰው ልጅ ችኩል ነው። እስትንፋስ እግሮቹ ሳይደርሱ ፍሬ መብላትን ከጀለ። ከፈጠረው በኋላ አላህ ሱብሓነሁ ወተዓላ ጀርባውን ዳበሰው። ከዚያንም እስከ ፍርዱ ዕለት ያሉ የትውልዶቹ እስትንፋስ ከጀርባው ወጡ። የአደም ትውልዶች ከአደም ጀርባ ወጡ። ይህ ሰሒህ በሆኑ ሐዲሶች እና በተከበሩ አንቀጾች ተወስቷል። ሙስሊም ኢብኑ የሳር እንዳወሩት ዑመር ኢብኑ አልኸጣብ ስለዚህ አንቀጽ ተጠይቀው ነበር። አላህ ከአደም ልጆች ከጀርባቸው እስትንፋሳቸውን ባወጣ ጊዜ ስለሚለው አላህ አደምን ከፈጠረው በኋላ የአደምን ጀርባ ዳበሰውና ከጀርባው ትውልዶቹ ወጡ። ጌታችሁ አይደለሁምን በማለት በራሳቸው ላይ አስመሰከራቸው። በርግጥ መሰከርን አሉ። ይህ በፍርዱ ዕለት እኛ ከዚህ ነገር የዘነጋን ነበር እንዳትሉ ነው። አለያም ከዚህ በፊት ባንተ ላይ ያጋሩት አባቶቻችን ናቸው፣ እኛ ከነርሱ በኋላ የመጣን ትውልዶች ነበር። አስተባባዮች በሰሩት ሥራ ታጠፋናለህ እንዳይሉ ነው። አላህ አደምን ከፈጠረውና እስትንፋስም ከነፋበት በኋላ መላእክትን አዘዘ። ኢብሊስ በጊዜው ከደጋግ ጅኖች መካከል ነበር። አላህን ያልወነጀለ በመሆኑ አላህ ከፍ አድርጎት ከመላእክት ጋር ቀላቅሎት ነበር። አፈጣጠሩ በፍጹም ከመላእክት ጋር አልነበረም፣ ግን አላህን በመታዘዙ ተከብሮ በሰማይ ኖረ። ከዚያ በፊት በፍጹም አላህን አምጾ አያውቅም። ከመላእክት ሳይሆን አላህ ወደ እነርሱ ደረጃ ከፍ አድርጎት ነው። መላእክትን እንደዚሁም ኢብሊስን ለአደም እንዲሰግዱ አዘዛቸው። ትእዛዙ የመጣው ግልጽ የሆኑ አንቀጾች እንደሚጠቁሙት ለመላእክት ብቻ ሳይሆን ለኢብሊስም ጭምር ነበር። ለየት ያለ ትእዛዝ መጥቶለታል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በእርግጥ ፈጠርናችሁ ከዚያንም ቀረጽናችሁ። ቀጥሎም መላእክትን ለአደም ስገዱለት አልናቸው። ኢብሊስ ሲቀር ሰገዱ፣ እርሱ ከሰጋጆች አልነበረም። ጌታም እኔ ባዘዝኩህ ጊዜ መስገድን ምን ከለከለህ አለው። ይህ ከመላእክት ጋር ትእዛዝ ለኢብሊስ መጥቷል ማለትን ያስይዘናል። ባዘዝኩህ ጊዜ መስገድን ምን ከለከለህ? ትእዛዝ ለኢብሊስም መጥቶለታል ማለት ነው። እርሱም እኔ ከርሱ የበለጥኩ ነኝ፣ እኔን ከእሳት ስትፈጥረኝ እርሱን ከጭቃ ፈጠርከው አለ። ከርሷም ከጀነት ውረድ አለው። በአላህና በኢብሊስ መካከል ቃለ ምልልስ ተጀመረ።
በወነጀለ በጠመመና በኮራ ጊዜ አላህ እርሱን ከጀነት በማስወጣት ቀጣው። ከእርሷም ውረድ አለው። ከጀነት ማለት ነው። እርሷ ውስጥ በኩራት ልትኖር አይገባም። ውጣ አንተ ከታነሱት መካከል ነህ አለው፣ ከወራዶች ውስጥ። እንዴት በአላህ ትእዛዝ ላይ ይኮራል? አቆየኝ አለው። ጊዜ ስጠኝ አለው። ሰዎች እስከሚቀሰቀሱበት ዕለት አቆየኝ፣ እስከ ፍርዱ ዕለት አቆየኝ ብሎ ጠየቀው። እድሜን አስረዝመህ እስከ ፍርዱ ዕለት አቆየኝ አለው። እስከ ፍርዱ ዕለት ከሚቆዩት ነህ ብሎ አላህ Subhanahu Wa Ta'ala ፈቀደለት። በዚህ ነገር እርግጠኛ በሆነበት ጊዜ በፈተንከኝ ይሁንብኝ፣ ተፈትኜ ከፈተና በመውደቄ ይሁንብኝ፣ ለአደም ልጆች ቀጥተኛ በሆነ መንገድ ላይ ሁሉ ቀመጥላቸዋለሁ። ከዚያንም ከፊታቸው፣ ከኋላቸው፣ ከቀኛቸው እና ከግራቸው እመጣባቸውና አብዛኞቹን አመስጋኝ ሆነው አታገኛቸውም ሲል ተናገረ። ጌታም መለሰለት፣ የተዋረድክና የተባረርክ ስትሆን ከርሷ ውጣ። ከነሱ መካከል የሚከተልህ ካለ በእናንተ በሁላችሁም ጀሃነምን እሞላታለሁ አለው። ከአደም ልጆች አንተን የተከተለህ እሳት ይገባዋል ማለቱ ነው። ከአላህ ቃል ይህንን የሚያብራራ ሌላ አንቀጽ አለ። ሁላቸውንም አጠማቸዋለሁ የተመረጡ ባሮችህ ሲቀሩ አለ። በአማኞች ላይ ችሎታ የለውም። አላህ በሙእሚኖች ላይ ችሎታ እንደማይኖረው አሳወቀው። ይህ ቀጥተኛው መንገዴ ነው። ከነርሱ መካከል በጠመመው ላይ ሲቀር ባሮቼ አንተ በእነርሱ ላይ ሹመት የለህም። ጀሃነም የጠማሞች ሁሉ ቀጠሮ ነች አለው። ይህንን ትርኢት ሲገልጸው አላህ እንዲህ ይላል፣ ለመላእክትም ለአደም ስገዱለት ባልን ጊዜ ኢብሊስ ሲቀር ሁሉም ሰገዱ። እርሱም ከጭቃ ለፈጠርከው እሰግዳለሁን አለ። ይህን አንተ በእኔ ላይ ያላከውን ሰው እስከ ፍርዱ ዕለት ያቆየኸኝ ከሆነ ጥቂቶች ሲቀሩ ትውልዶቹን ሁሉ አጠፋቸዋለሁ አለ። የአደምን ዝርያዎች አጠማቸዋለሁ ማለቱ ነው። አላህም እንዲህ በማለት መልስ ሰጠው፣ ሂድ ከነርሱ መካከል የሚከተልህ ጀሃነም የተሟላች ምንዳ ስትሆን ምንዳችሁ ትሆናለች። ከነርሱ መካከል የቻልከውን በድምጽህ አሞኛቸው አለው። ሰዎችን በድምጽ ማሞኘት ማለት በድምጽ ማታለልና ማማለል ማለት ነው። ዘፈኖች ከዚህ ይካተታሉ። ተከታዮችን ጥራቸው፣ በፈረሰኛህና እግረኞችህ ጋልባቸው፣ በፈረሰኛና እግረኛ ጦር ውረራቸው ማለቱ ነው። የጦር መሳሪያን ሁሉ ተጠቀም፣ በገንዘብና በልጆችም ተጋራቸው የዚና ልጅ። ስለዚህም አንድ ሰው ወደ ሚስቱ ሲቀርብ የአላህን ስም ማውሳቱ ሱና ነው። በምግብ ወቅትም ሸይጣን እንዳይጋራውና እንዳይሻማው የአላህን ስም ማውሳቱ ከሱና። በገንዘብና በልጆች ተጋራቸው፣ ቃል ግባላቸው፣ አስግጥላቸው፣ አስከጅላቸው። ሸይጣንም ማታለልን እንጂ ሌላ ቃል አይገባላቸውም ይላል። ባሮቼ በእነርሱ ላይ ሹመት የለህም፣ መጠበቅም በጌታህ በቃ አለው።